የኢትዮጵያ ፖለቲከኞችና ልሂቃን እንዳለ አንድ ነው። ታጥቦ ጭቃ ይላል ነው። ሁሉም ሌባ ነው። እንግዲህ ሌባ ነው። እኔ በበኩሌ ሌባ ነው የምላቸው ሁሉንም ማለት ነው። ሁሉም ለሆዱ ነው። ለኔም ጥሩ አይደሉም። እንደ ሀገር እንደ ኤርትራ ለኢትዮጵያም ጥሩ አይደሉም። ኢትዮጵያኖቹ እናንተ ውሳኔ ነው ከነሱ ጋር ሀው ዲል ወደም የእናንተ ሰዎች ስለሆኑ ማለት ነው። ለኔ ግን አንጀስ ገነሴ ሌባውን ሌባ ነው የምለው። ራይት አይ ዶንት ሃቭ አ ፕሮብለም ሴይንግ ዳት ማለት ነው። ጦርነት ስታደርግ አንዱ ይተርፋል ማለት አይደለም። ኦፍ ኮርስ ልሂቃኖቹ ይተርፋሉ። ምንም አይሆንም። እነሱ ፖዚሽናቸውን ያመቻቹት እሳት እየለኮሱ ማለት ነው። ከዛ ኮንፊውዥን ስቴት ላይ ደግሞ አሁን ላይ ግራ የተጋባ ፖለቲካው ማን ነው ኢትዮጵያ ለስልጣን ላይ የሚመጣው ሲባል ልደቱን የኦላን መግለጫና የነአምንን ማለት ነው። አሁን የተለያዩ እሊቶች ሁሉም ነገራቸው አንድ ነው ለማለት ነው። ይሄ ልደቱ የሚባለው ሰው እውነት ለመናገር የማን ነው? የወያኔ ነው የሚባለው። ደጋፊነቱ አቋሙ ስልጣን ላይ መቀመጥ ነው የፈልጉት። ሰው ሞቱ ጉዳያቸው አይደለም። መልካም ኤርትራ እንድትዳር ነው። ጓደኛ ስትም በፍቅር ይሞታል። ካልሆንኩ ደግሞ ጊዜ አይደለም ይልሃል። ከዛ ደግሞ ነገር እንትን ወደ ስልጣን ይመጣ መስለው ከመሰደፋ ደግሞ ካደረገ ኔጎሽየት ማድረግ ከጀመረ ደግሞ መልሱልኝ ነው ይልሃል ማለት ነው።